ናፈቅሽኝ አይኖቼን ስጨፍን ምስልሽን አያለሁ። እማ ስትናፍቂኝ አይኔን ጨፍናለሁ። የኔ ጥሩ ወዳጅ አንቺን የሚያመጣልኝ እንቅልፌ ነውና በህልሜ አትቅሪብኝ። ናፈቅሽኝ እማ ከሄድሽ በኋላ ትጋሪኝ የነበረውን ህመሜ ብቻዬን መታመም ጀመርኩ ጭንቅ ሲለኝ። እንደ ህፃን ልጅ እቅፍሽ ውስጥ ገብቼ አወራሽ የነበረውም ቀርቷል። እማ ከሄድሽ በኋላ ልክ እንዳንቺ ከራሱ አስበልጦ የሚወደኝ ሰው አጣሁ። መተኪያ የሌለኝ ብቸኛዋ እናቴ አንቺ ነሽ። ግን ምርቃትሽማ ዛሬም ጠብቆኝ ልክ እንደ ሰው ቀና አድርጎኛል። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን ነው እንግዲህ የምንለው። እኛ ደህና ነን እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ያው እንግዲህ እንደምትጨነቁ በጣም አውቃለሁ። ምክንያቱም እናቴና ወንድሜ እና የወንድሜ ሚስት የሚያደርጉትን ነገር እያያችሁ ነው። ምን አይነት ነገር ውስጥ እየገቡ እንደሆነ እያያችሁ ነው። እኛ ላይም ደግሞ አባታችን ጥሎን በሄደ ጊዜ በጣም ከባድ ችግር ነበር ያሳለፍነው። በዛች 3 ቀን 2 ቀን የሚሆነው ጊዜ ውስጥ እሱ እኛን ጥሎ በሄደ ጊዜ አንደኛ ነገር እንደ ቤቱ ታላቅነት የቤቱ መመሪ እንደ ታላቅነቴ ሁሉ ነገር ያለብኝ እኔ ላይ ነበረ እና በጣም ነበር የከበደኛ ጊዜ። ምክንያቱም አንደኛ ነገር ትምህርት ኦሬዲ አሁን እየጀመርን ነው። የወር ክፍያም አልተከፈልልን ነበር። እንዴት ነው ማረገው? ከየት ነው ማመጣው ብር የሚለው ነገር ይጨንቀኝ ነበር። በተጨማሪ ደግሞ የቤት ውስጥ አስቤዛ፣ ምግብ፣ የትምህርት ቤት የሚታሰር ምግብ አለ። በጣም ብዙ ነገር አለና እሱ ነገር በጣም ነበር ያሳሰበኝ። እንዴት ነው ማደርገው? ይሄ ሁሉ ብርስ ከየት ነው ማመጣው? ምንድነው የምሰራው ስራ? ትምህርቴም ላቋርጥ ነው? እንዴት ነው ማደርገው? በቃ በጣም ብዙ ጭንቅንቅ የሚሉ ነገር ነበረብኝ። ለእናቴም እየደወልኩ ነበር፣ አታነሳለኝም ስልክ። ለምን እንደማታነሳ አላውቅም። ከዛ በቃ ይሄ ነገር በሚጨቅነኝ ሰዓት አባቴን ለመፈለግ ሄድኩኝ። እሱ የሚሰራበት ቦታ ሄድኩኝ። የለም አሉኝ። በቃ ጨነቀኝ። በዛ ፀሐይ ላይ ሲፈራረቅ ምን እንደማደርግ ራሱ ግራ ገባኝ። ዓለም ዞረብኝ፣ ምድሪቷ ዞረችብኝ። በጣም የሚጨንቀው እንደዚህ አይነት ነገር በድንገት እንደዚህ አይነት ነገር ሲፈጠር ከባድ ነው። እናም ደግሞ የኔም መጨነቅ አይቶ ወንድሜ ምን እያደረገ ነው ውጪውን በሚል እሱም ተነስቶ ወጣ። በመሃል ላይ እኔና እሱ ተሸዋወድ። እኔ ወደ ቤት ስመጣ እሱ አንተን ለመፈለግ ሄዷል አለችኝ ሀና። በጣም ደነገጥኩኝ። የት ነው ሄደው? እኔ ከመጣሁ በኋላ እሱ ደግሞ ሕፃን እያለ ቢጫ ወባ አለችበት። እሱ በፀሐይ ላይ ምናምን በሚሄድበት ሰዓት፣ ፀሐይ በሚበዛበት ሰዓት ያቺ ወባ ነው የምትነሳበት እና በሚመጣ ሰዓት በቃ ብርድ እያለው እያንቀጠቀጠው መጣ። በጣም ደነገጥኩኝ። ጭራሽ እኔ የትምህርት ቤት ምከፍለው የለም፣ አስቤዛ ምግብ ምን በላው የለም እያልኩ ጭራሽ እሱ ደግሞ ሲታመም ኬት አመጣለሁ? የህክምናስ ኬት ይመጣል? ከዛ የፈጠነ አስተኛሁትና ጋቢ ያለበስኩት እንዳይበርደው። ምንም አማራጭ አልነበረኝም። እሱን እንደዛ እያረኩኝ አባቴ በድንገት መጣ። እውነት ያ ድብልቅ ያለው ህይወት፣ ያ መስቀልቅል ያለው ያ የጨለመው ህይወቴ በዛች ሰከንድ በራባ። እንዴ እውነት አባት እውነት አስፈላጊ ነው። በቃ አባትም እናትም አስፈላጊ ናቸው። በጣም ያስፈልጋሉ። በዚህ ሰዓት እንድረዳ ያደረገኝ ነገር ይሄንን ነው። በቃ ያለ እናት ያለ አባት ያለ እድሜያችን ምንም ነገር መምራት አንችልም። በቃ ይሄንን ነገር ተረድቻለሁ። ከዛ እሱ ሲመጣ በጣም ደስ አለኝ። አቀፍኩት፣ አስገባሁት። እሱ እንደመጣ ቤቱ ሞቀ። የምንበላው አገኘን። ደግሞ የወር ክፍያውን ከፈለልን በጣም ደስ በሚል ሁኔታ። የኔንም የወንድሜንም የፊዶሪያንም ከፈለ። ይሄ ነው አባት ማለት ቤተሰብ። በዚህ አጋጣሚ አባቴን በጣም ላመሰግነው ፈልጋለሁ። እናንተም እንደተጨነቃችሁ አውቃለሁ። ብቻችንን እንዳለን ታውቃላችሁ፣ እንደምትጨነቁ አውቃለሁ። ለዛም ነው ይሄን ቪዲዮ ወደ እናንተ ለማቅረብ የመጣሁት። የዛሬ ቪዲዮ ሐሳቤ ይሄንን ለመንገር ሳይሆን ያው
እንድታውቁና አስታውሳችሁ ለማስታወስ ያክል ነው። እና እኔ የዛሬ ቪዲዮ አመጣጤ ለእናቴ ነው። እናቴ ይበቃሻል፣ እባክሽ ይበቃሻል። እነሱ ችግራቸውን በሚያስተካክሉበት መንገድ ይፈቱታል። እባክሽ ነይ። በጣም ነው የምንወድሽ፣ እነሱንም እንወዳቸዋለን። ግን በቃ ይሄ ችግር አንቺ እዛ ያለሽ ሊፈታ አይችልም። በቃ የግዴታ መምጣት አለብሽ። እሺኛ ምን እናድርግ? አንቺ እዚህ እንድትመጪ ወንድሜ ባክተው። ኧረ ትንሱ ባካችሁ፣ ምን አይነት ነገር ነው እያደረጋችሁ ያላችሁት? የትንሱስ እኔ እንጃ። እኔ ምን አይነት ባህሪን እያመጣች እንደሆነ አላውቅም። ጭራሽ ብላ የእናቴን ልብስ አውጥታ አቃጠለች። እሺ ይሄ እኮ የሚያሳየው በቃ እንደ ባዳ ጭራሽ በቃ እንደማይተዋወቁ ሰዎች ሆነው ነው አሁን እያደረጉ ያሉት። ልብስን እስከማቃጠል መስደርስ ነገር ምን አለ? በጣም ይሄ ነገር እየከረረ ነው ያለው ነገሩ። እባካችሁ ተው። እሱም ይሁን አለ። ከዛ በቀጣይኛው ደግሞ እሱም ደግሞ ሰክሮ መጣ። ጭራሽ ያለመደበትን ነገር ሰክሮ ቤት ድረስ መጣ። ኧረ ተው፣ እንደዚህ አይነት ነገር አይጠቅማችሁም። ተው፣ እውነቴ በጣም አስከፊ ነገር ነው። ተው ይቅርባችሁ። እሺ እኔ ምን ልበልሽ? ህይወት እኮ በጣም ከባድ ናት ያለ እናት። በመጀመሪያ ወቅት አባቴም አልነበረም። እሱ ሲመጣ ግማሽ አካሌ አረፈ። አሁን ደግሞ ግማሽ አካሌ አንቺን እየጠበቀ ነው። እናቴ እባክሽ ነይ። አንድ እናት እኮ ለአንድ ልጅ የሚያስፈልገው ወይ ቤት ወይ መመገብ ወይ መጠጣት ወይ መልበስ ወይ መማር ብቻ አይደለም። የውስጡን የሚያጋራው ናፍቆት እኮ አለበት። ናፍቆት ደግሞ ከእናት ውጪ የእናት ናፍቆት ከእናት ውጪ ማንም ሊተካለት አይችልም። የእናትን ናፍቆት ወንድም ይተካል? የእናትን ናፍቆት አባት ይተካል? አይተካም። የእናትን ናፍቆት ምግብ ይተካል? አይተካም። መጠጥ ቤት፣ ልብስ፣ መማር የእናትን ናፍቆት ሊተካ አይችልም። በጭራሽ አይተካም። ጭራሽ አይወዳደርም። በጣም ነው የናፈቅሽኝ እናቴ። እባክሽ ነይ። አንቺ እዛ የተቃጠልሽ ነው። ቆሽትሽ የተቃጠለ ነው። በምን በነገር በጭቅጭቅ። እኛ ደግሞ በናፍቆት የተቃጠልን ነው። በናፍቆት ቆሽታችን እያረረ ነው። እባካችሁ ተው እናቴ፣ እባክሽ ነይ። ዛሬ ማንንም ለመውቀስ ወይ ደግሞ ለመናገር አይደለም የመጣሁት። በቃ እየተሰማኝን ናፍቆቴን ለመግለጽ ነው። እባክሽ ተይ እናቴ፣ እባክሽ ነይ። በጣም ነው የናፈቅሽኝ። እኔም ወንድሜም አባቴም ቢሆን እሱ እንደው በጣም ነው አንቺ ላይ እየተበሳጨ ያለው። እባክሽ አቁሚ እንደዚህ አይነት ነገር። የሰውን ትዳር አስተካክላለሁ ብለሽ የራስሽን ትዳር እንዳበትኝ። እሱም ቢሆን ለመጀመሪያ ጊዜ በጣም ነበር የተበሳጨብሽ። ግን አሁን ደግሞ በቃ አቁሚ ያለውሽ። በቃ እሷ ትመለስ፣ ዋናው የእሷ መመለስ ነው ብሏል። በቃ እሱም ቢሆን ተስማምቷል። እባክሽ አሁን አንቺን ነው የምንጠብቀው። ቤታችን ጎሏል። ቤታችን ያለ አንቺ ባዶ ሆኗል። እባክሽ ነይና ሙዩ እና እናቴ እባክሽ ነይ ነው የምልሽ። በቃ ምንም የምልሽ ነገር የለኝም ከዚህ ውጪ። በቃ ህይወታችን ባዶ ሆኗል። ነይ እባክሽ ነይ። ከሄድሽ እኮ በጣም ቆየሽ። እኛ አሁን የሆድ ረሃብ ወይ ደግሞ ምግብ ወይ መጠጥ አይደለም የሚያስፈልገን። እየራበን ያለው ያንቺ ናፍቆት ነው እናቴ። ናፍቆትሽ ርቦናል። እንዳንሞት በናፍቆትሽ። ከዛ ደግሞ ሌላ ጸጸት ውስጥ እንዳትገቢ እባክሽ ነይ። እባክሽ
ይህ ቪዲዮ እንዲደርስሽ ይፈልጋለሁ። እንደምታዩም ደግሞ አውቃለሁ እና እንደምትመጪ ተስፋ አደርጋለሁ። እባክሽ ነይ፣ እባክሽ እንቀበልሻለን፣ እንቀበላችኋለን። ወንድምና የወንድሜ ሚስት ትንሱ ብትሆኚ እንቀበላችኋለን። እባካችሁ ታረቁ፣ እባካችሁ። ለምንድን ነው የምትጋጩት? ለምንድን ነው የምትጣሉት? ቆይ እስቲ የተፈጠረው ነገር እኮ ይሄን ያህል የሚያደርስ ነገር አልነበረም። ግን ደግሞ እናንተ ነገሩን እንዴት እንደወሰዳችሁት አላውቅም። ጭራሽ አስከፊ ሁኔታ ላይ የደረሰ ነው። እኔ እኮ በጣም እየገረመኝ ያለው ይሄ ነገር ቤተሰብ። እኔም እኮ ከእናንተ እኮ ነው ይሄን ቪዲዮ እያየሁ ያለሁት። እናንተም እንደምደነግጡት እኛም እየደነገጥን ነው። ከእናንተ በፊት እኛም የምናውቀው ነገር የለም። እነሱ እዛ ምን ይሆኑ፣ ከቪዲዮ ውጭ ምን ይሆኑ፣ ከካሜራ ጀርባ ምን ይፈጠር ምን አይፈጠር የምናውቀው ነገር የለም ቤተሰብ። እኛም እኮ እንደናንተ ነው እያየን ያለ ነው። እና የባለፈው ቪዲዮ እንደዛ መጠጥ እየጠጣ ሰክሮ መጥቶ ምናምን እናቴ ላይ ቧከራዩ ምናምን። ኧረ በስመ አብ ወንድሜ፣ ካንተ አይጠበቅም፣ እውነት ካንተ አይጠበቅም ወንድሜ። እባክህ ተው፣ በቃ ተው። ምንም አይጠቅምህም ይሄ፣ ምንም የሚጠቅምህም ከጉዳት ውጪ ላንተ የሚያስከትለው ነገር የለም። እርግጥ ነው ትንሱን እንደዛ በማድረግ ተጸጽተሃል። ኦኬ፣ እሱ አሪፍ ነው። መጸጸትና ይቅርታ መጠየቅ አሪፍ ሆኖ ሳለ ጠጥተህ ሳምባህን የምትበጣጥስበት ምክንያት ምንድነው? ነው ራስን እየጎዳህ ነው። ራሳችሁን እየጎዳችሁ እንጂ ያላችሁት ማንንም እየጠቀማችሁ አይደለም። እባካችሁ ቤተሰብ እንግዲህ በጣም ይቅርታ የተሰማኝ ስሜት ነው። እንግዲህ አሁን ለእናቴ ይሄን ቪዲዮ እንድታደርሱልኝ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ አደርሱልኝ እባካችሁ። ይሄንን ቪዲዮ አይታ እንድትመጣ፣ ይሄንን ቪዲዮ አይታ ልቧ እንዲነካ፣ ልባቸው እንዲነካና ወደ እርቅ ገብተው እንዲመጡ እባካችሁ፣ እባካችሁ ይሄን ቪዲዮ አደርሱልኝ እባካችሁ ቤተሰብ። እና ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰብ ሁኑ። ምን እንደምለ ራሱ አላውቅም። በቃ እኔ ይሄ ነገር በጣም ያስጨነቀኝ። የእነሱን ነገር ልጨነቅ ወይስ እዚህ ቤት ውስጥ ያለውን ነገር ለማስተካከል ምን ልሆን? እሺ እናንተ እንደዛ ሁኑ። ታናሿ እህቴ እንኳን እዛ ሆና የሚሰማትን ስሜት እንኳን ወቁ እንጂ እሷ ፊት ሆናችሁ ነው የምትጣሉት። አይምሯ ላይ እኮ ይቀረጻል። ፊል ነው የምታረገው፣ ፊል ታረጋለች። እሷንም ቢሆን ከአባቷ አታርቋት። በቃ እናት አገኘችና አባት ያስፈልጋትም ማለት አይደለም። እኛም ደግሞ አባት አገኘንና እናት ያስፈልገንም ማለት አይደለም። ሁላችንም ቢሆን ከግማሽ አካላችን ባዶ ነው። የታናሽ እህቴ ያለ አባቷ ባዶ ነው፣ እናቷ ቢሞላላት። እኛ ደግሞ የአባታችን ቢሞላ እናታችን ጎሎ እና የየጎዶሎ ህይወት አስፈላጊ አይደለም። እያደረ አስከፊ ነው የሚሆነውና እናቴ እባክሽ ነኝ በቃ እና ታረቁ። በቃ እስቲ የፍቅር ቪዲዮ ስሩ። በእናንተ ላይ የሚያምረው እንደሱ አይነት ነው። በቃ ያ ለእናንተ አስፈላጊ አይደለም። በቃ እንዴት ልንገርሽ፣ እርግጥ ነው እኔ ከእናንተ በጣም በእድሜም ቢሆን ታናሽ ነኝ ያውቃለሁ። ግን ደግሞ ታናሽም ቢሆን የማውቀው ነገር ይኖራል አይደል? የማውቀው ነገር ይኖራል። እባካችሁ ታረቁ። ከዚህ ውጪ ምንም መናገርም ሆነ ማለትም አልችልም። በቃ ይሄን ቪዲዮ አይተሽ ከመጣሽ ነይ፣ ካልመጣሽ ምንም ማድረግ አንችልም። በቃ ካልመጣሽ ያው አንፈልግሽም ማለት አይደለም። እስክትመጪ ድረስ ቪዲዮ መስራቴን አላቆምም። በቃ ሁሌም ቢሆን እሰራለሁ አንቺ እንድትመጪ፣ እስክትመጪ ድረስ እሰራለሁ ስላንቺ እና መታረቅ አለባችሁ ቤተሰብ። ያው እንግዲህ እዚህ ጋር ያለውን ደብተር ስታዩ እንግዲህ የምታስታውሱት ነገር ይኖራል ብዬ ተስፋ አደርጋለሁ። እና ለእናቴ አንድ ግጥም አዘጋጅቻለሁ። ምናልባት ይሄን ግጥም አይታ ምናልባት ይሄ ግጥም ደርሷት ልቧ ተነክቶ ውስጧ ተነክቶ እንደምትመጣ ተስፋ አደርጋለሁ። እና ይሄን ግጥም እናንብብልኝ፣ አብረን እናንብብ።
የግጥሜ ርዕስ ናፍቆትሽ ገደለኝማ። ናፈቅሽኝ አይኖቼን ስጨፍን ምስልሽን አያለሁ። እማ ስትናፍቂኝ አይኔን ጨፍናለሁ። የኔ ጥሩ ወዳጅ አንቺን ሚያመጣልኝ እንቅልፌ ነውና በህልሜ አትቅሪብኝ። ናፈቅሽኝ እማ ከሄድሽ በኋላ ትጋሪኝ የነበረውን ህመሜን ብቻዬን መታመም ጀመርኩ ጭንቅ ሲለኝ። እንደ ህፃን ልጅ እቅፍሽ ውስጥ ገብቼ አወራሽ የነበረውም ቀርቷል። እማ ከሄድሽ በኋላ ልክ እንዳንቺ ከራሱ አስበልጦ የሚወደኝ ሰው አጣው። መተኪያ የሌለኝ ብቸኛዋ እናቴ አንቺ ነሽ። ግን ምርቃትሽማ ዛሬም ጠብቆኝ ልክ እንደ ሰው ቀና አድርጎኛል። እናቴ ባለሽበት ሁሉ ሰላም ሁኚልኝ የኔ እናት፣ እወድሻለሁ። እንግዲህ ይህን ግጥም አይተሽ እንደምትመጪ ተስፋ አድርጋለሁ። ቤተሰብ እንግዲህ እስካሁን ድረስ ተከታተላችሁ ይህን ቪዲዮ ስላያችሁ ከልብ አድርጌ አመሰግናለሁ። እንግዲህ ይህን ቪዲዮ አይታ ካልመጣች በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እንላችኋለን። አመሰግናለሁ።